የመጀመሪያው እግዚአብሔር ከኔ ጋር ነው በል። ሰዎች መጥቶ ወሬ ሲናገሩ እንደዚህ ሆነ እኮ ሲባል እግዚአብሔር ከኔ ጋር ነው። ተዘጋ፣ ተበላሽ፣ እግዚአብሔር ከኔ ጋር ነው። እንደዚህ ነገር እየመጣ ነው፣ እግዚአብሔር ከኔ ጋር ነው። ሶስት ነገሮችን እናገራለሁ። የመጀመሪያው ዛሬ ያለብን ፍርሃት ለእግዚአብሔር አስረክብ። ጌታው የሚያስፈራኝን ነገር ሁሉ ላንተ እስኪ ስጡ። ከኔ ጋር አስረከባችሁ ሰላም ይሰማችኋል አይደል? አትፈሩም አይደል? እግዚአብሔር ተረክብ ያለው አለ። ሁለተኛው እግዚአብሔር ከኔ ጋር ነው ብለህ እመን። በጣም ብዙ ሰዎች ቸርች ስትመጡ እግዚአብሔር ካንተ ጋር ነው መባል ትፈልጋላችሁ። እግዚአብሔር የሚፈልገው እኔ ላንተ እንዲናገር ሳይሆን አንተ ራስህ እግዚአብሔር ከኔ ጋር ነው። ነፍሴ ሆይ እግዚአብሔር ካንቺ ጋር ነው። ነፍሴ ሆይ እግዚአብሔር ካንቺ ጋር ነው። ነፍሴ ሆይ እግዚአብሔር ከኔ ጋር ነው። ዋው! ሶስተኛው በእምነት አንድ እርምጃ ውሰድ። በእምነት አንድ እርምጃ ተራመድ። ቆማችኋል አይደል? እንደዚህ ብቻ በሉ። ይሄ ማለት እንደዚህ ከቆምክበት እንደዚህ በል ማለት ሳይሆን አእምሮ ውስጥ የቆማችሁ ሰዎች አላችሁ። በቃ መስራት አልችልም ብላችሁ እዚህ ጋር ቀይ መስመር ሰርታችሁ የተቀመጣችሁ፣ ላይሰንስን መልሳለሁ፣ ትዳሬን አቆማለሁ፣ ሪሌሽንሺፕን አቆማለሁ፣ ትምህርቴን አቆማለሁ፣ ሲስተሙ ከብዶኛል። ከተማ ውስጥ እኮ ትንቀሳቀሳላችሁ፣ ነገር ግን ውስጣችሁ ቆሟል። እግራችሁ ይሄዳል፣ ነገር ግን አእምሯችሁ ቆሟል። እየሄዱ ከቆሙ ሰዎች ቆሞ የሚሄዱ ሰዎች ይሻላል። በጣም ብዙ ሰው ከተማ ውስጥ እየሄደ ነው፣ ነገር ግን በጭንቅላቱ ቆሟል። እንደዚህ አይነት ሰው ክሪፕል ነው። አእምሮ ከቆመ እግር መሄድ ዋጋ የለውም። ትልቁ ኃይል ያለው አእምሮ ውስጥ ነው። ምን ያመነጫል አእምሯችን? ፍርሃት ነው ወይስ ድል ነው? ውድቀት ነው ወይስ ትንሣኤ ነው? የለም 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 ይላል አይደል? ግን አለ የሚል ነገር ከዚህ ውስጥ ከወጣ ያንን ድምፅ ትከተለዋለ። የት ነው ያለው ትላለ። እግዚአብሔር በነገራችን ወርቁን ቆፍሮ አይሰጥም፣ አልማዙን ቆፍሮ አይሰጥም። እጨድ ብሏል፣ ግባ ብሏል፣ ውረስ ብሏል። ቆፍሬ ማግኘት ነው ያለብህ። ውድ ነገር አለ። ምድሪቱን በፊታችሁ አድርጌያለሁ፣ ውረሱ ነው የተባላችሁ።